ውድ ተመልካቾቻችን ዛሬ የምናደርሳችሁ ዜና ይኖራል። የኢትዮጵያ ሐኪሞች ወይም ደግሞ የኢትዮጵያ ዶክተሮች በቂ ክፍያ እየተከፈለን አይደለም ሲሉ በተለያዩ ቦታ ድምጽ ማሰማታቸውን ቀጥለዋል። ይህም በተመለከተ የተለያዩ አስተያየቶች እየተሰጡ ይገኛል። እንደሚታወቀው ደሞዛችን እጅግ አነስተኛ ነው፣ የጤና መድን ይጨመርልን፣ የቤትና ጥቅማ ጥቅሞችም ይጨመርልን ብለው እየጠየቁ እንደሚገኙ መብላት እንዳልቻሉ በተለያየ ሁኔታ እየገለጹ ይገኛሉ። ይህንንም በተመለከተ የነሱ ጥያቄ ፖለቲካዊ ሳይሆን ሰርቫይቫል ኢኮኖሚክ ፖሊሲ አይነት እንደሆነ ተነግሯል። በዚህ በተጨማሪ የተለያዩ አስተያየቶች እየተሰጡ ነው። የጤና ሚኒስቴሯ አስተያየት እንደሰጣቸው የጤና መድን የሚጀመርበት እቅድ እንዳዘጋጁና ይህንን ተግባራዊ ለማድረግ እንቅስቃሴ በሚቀጥለው አመት እንደጀመሩ ተናግረዋል። በተጨማሪም ደግሞ የጤና ሚኒስቴሯ በአሁን ሰዓት ላይ የሚጨምር የደሞዝ ጭማሪ የለም የሚል ሀሳብ አንጸባርቋል። በአሁን ኢሚዲየትሊ የሚመጣ ሶሉሽን የለም፣ ግን ወደፊት በሎንግ ተርም ስትራቴጂ ይህንን መፍትሄ የምንሰጠው ጉዳይ ይሆናል ሲሉ ተናግረዋል። ሌላኛው ዜና ደግሞ የህወሓት ከምርጫ ቦርድ ፓርቲነት ተሰረዘ። ይህንን በተመለከተ የተለያዩ አስተያየቶች እየተሰጡ ይገኛል። እንግዲህ ህወሓት እንደሚታወቀው በፕሪቶሪያ ስምምነት መሰረት ወደ ሀገር ውስጥ መግባቱ ይታወሳል። ወይም ደግሞ የፌደራል መንግስትና በትግራይ ጦር ኃይሎች መካከል በተደረገ ስምምነት ሰላም እንዲፈጠር ተደርጓል። በዚህም አማካይነት ህወሓት በልዩ ሁኔታ ምዝገባ እንዲያደርግ የተለያዩ የህግ ማሻሻያዎችና አዋጆች ወጥተው ነበር። ህወሓት እንደሚታወቀው ይህንን ለማድረግ ዝግጁ እንደሆነ ቢገልጽም በመጨረሻ ሰዓት ግን ሳይሳካለት ቀርቷል። በዚህ ዙሪያ ህወሓት ይህንን ባለመደረጉ ምክንያት ወዴት ያመራል የሚለውን ደግሞ በጋራ የምንመለከት ይሆናል ማለት ነው። ይሄ ነገር ወደ ጦርነት ያመራል ወይስ አያመራም የሚለው የተለያዩ አስተያየቶች እየተሰጡበት ይገኛል። ፕሬዝዳንት ትራምፕ ሳኡዲ፣ ካታር፣ ዱባይን እንደሚጎበኙ ታውቋል። እንግዲህ በትላንትናው ዕለት ሳኡዲ መግባታቸው ታውቋል። ወደ 600 ቢሊዮን ዶላር የስምምነት ወይም የኢንቨስትመንት መፈረማቸው ይታወሳል። 125 ቢሊዮን ዶላር ደግሞ ለሚሊተሪ በጀት እንደሚውል ተናግሯል ማለት ነው። ይህንን ተከትሎ የአሜሪካው የአማዞኑ ባለቤት ኢላን መስክ ትላልቅ የካምፓኒ ባለቤቶች የጉግል ትላልቅ ካምፓኒ ባለቤቶች በኤአይ ኢንዱስትሪ ከሳኡዲ ጋር አብረው ለመስራት የሚያስችላቸው ረቂቅ ሰነድ ላይ እንደፈረሙ አንዳንድ ዘገባዎች ያመለክታሉ። በሌላኛው ዜና ደግሞ ትራምፕ የአሜሪካው የመጀመሪያ ፕሬዝዳንት በሆኑበት ለየት ባለ አቀባበል መቀበላቸውን የተለያዩ ዜና ዘጋቢዎች ዘግበዋል። ይህንን በተመለከተ የትራምፕ ቃል አቀባይ እንዳሉት ትራምፕ በሀገሪቱ ውስጥ በተለያዩ ሚድል ኢስት የሚባሉ ሀገሮች የሚከተለው ፖሊሲ የራሳችንን የዌስተርን ቫልዩ መጫን ሳይሆን እነሱ ራሱ በራሳቸው እንዲያብቡ የማድረግ ሁኔታ ነው ተብሎ ተገልጿል። እንግዲህ ማርኮ ሩቢዮ ይህንን አንጸባርቋል። በሌላኛው ዜና ደግሞ ከሶሪያ ላይ የተነሳበት ማዕቀብ ለረጅም ጊዜ እንደነበረ ይታወቃል። ይህም ማዕቀብ ደግሞ እንዲነሳ እየተደረገ ይገኛል። ይህም ማዕቀብ ለማንሳት ከፍተኛ ጥረት እያደረጉ ይገኛሉ።